ማለት እሱ ነው እና በሀሳቤ ተስማምቶ ምናምን ባይዘው የኔ ብቻ ሀሳብ አይደለም፣ የራሱን ተንኮል አለበት። እንደዚህ ብለን ብሩኬም ፕራንክ ብናደርገውስ ምናምን ብሎ ሰው ፈልጎ ምናምን አምጥቶ እሱ ነበር ሌላ ጊዜ የሚቀርጸን ሰው አምጥቶ ምናምን። እንግዲህ ያው እሱ በጣም ብዙ ሰዎችን ያውቃል፣ የዚሁ ሀገር ነዋሪ ስለሆነ ማለት ነው። እንግዲህ የኔ ሀሳብ ምንም የለበትም። የኔ ሀሳብ እሺ ብሎ ደስ ይለኛል ብሎ መተባበር ብቻ ነው። ሌላውን ነገር ግን ያደረገው እሱ ነው እና 50-50 ነው። አይ ለእኔ ላይማ ጨነተርሽ ለማምለጥ እየሞከረ ነው። ብቻ ግን ውድ ቤተሰቦች እስኪ ብሩኬ እስኪመጣ ድረስ እንጠብቀው። ከመጣ በኋላ ደግሞ እንዳልናችሁ ይሄንን ሀሳብ እናቀርብለታለን። ለብሩኬ ምን እንደሚል ምን አይነት ሪያክሽን እንደሚያሳይ የምናይ ይሆናል። አብራችሁን ሆኑ ውድ ቤተሰቦች። እንደውላቸው ልጆቹ ጋር እንጠብቃቸው። ኮመን እየጠበቅናቸው ነው። እንግዲህ አሁን ብሩክ ይመጣል። በልቻለው ሆዴ አትፍራሽ። አልፈራም። የመጀመሪያ ፕራንክ ነው። በዚህ አጋጣሚ እንደዚህ ፕራንክ ምናምን ሰው አድርገህ አታውቅም፣ ግን ልምድ ያለ ፕራንክ ተደርጊ ግን አውቃለሁ ብዙ ጊዜ እና የሌሎችን በቀል እሱ ላይ እየተወጣ ነው። ዛሬ እንግዲህ እናያለን። እስኪ የሚሆነው መጣ መሰለኝ እንዴ? አረ መጥቷል። እኔ አይደለም ከእሱ ጋር ነው የምንቀለቀለው። በዚህ ሙቀት ምናምን በእንክብካቤ አዙራት ነው። በነገራችን ላይ በጣም እየተንከባከበኝ ነው። ከአንተ የተሻለ እየተንከባከበኝ አታወዳድሪኝ ነው። እያወዳደረ ሴት ታወዳደረ ያው እንግዲህ እንደ አወዳደሯ ይለያል። ላይክ አሰጣጧ ቦታ የሰው ልጅ አሰጣጥ እና ምንን ያልተንከባከብኩሽ እሱማ ተንከባከበኝ፣ የበለጠ ተንከባከበኝ ነው ያልኩት። ለማንኛውም ዛሬ ማለት ነው ቆንጆ ሀሳብ እያሰብን ነበር እና ውሳኔ ውስጥ ገብተናል። ኦልሬዲ አይደለ? በእርግጠኝነት አዎ፣ ካወራነው አንፃር እንግዲህ ቀንም ሙሉ ጊዜ ሰጥቼ ከአንተ ጋር ነው የዋልኩት እና ብዙ ነገሮችን ሀሳብህን ሼር አድርገኸኛል፣ እያወራህ ነበረ። ብሩኬንም ደግሞ የጠራ ነው አንደኛ ይህን ሀሳብ ልንገረው ስላልክ ነው። ሁለተኛ ነገር ደግሞ ከዛ በኋላ ፏ እንላለና ከዛ በኋላማ ማስማማም ይመስላል። እኔ አይደለሁም እሱ ነው ያው ከእሷ ጋር እያወራን ነበር እና ላይክ እሷም ደስ የሚል ፐርሶናሊቲ ያለን እና ያው ባሳለፍነው ነገር ደግሞ ሞር ክሎዝ ስለነበርን ይህንን ጊዜ እዚህ በነበርንበት ጊዜ አይደለም